ነፃነት ፍለጋ ታሪካዊ ልቦለድ ደራሲና ተራኪ ስማቸው አለሙ ቪዲዮ ቅንብር ተመስገን አዝመራው። የተከበራችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ባለፈው ዝግጅታችን ክፍል 18ን ማቅረባችን ይታወሳል። ቀጥለን ደግሞ ክፍል 19ን እናቀርባለን። በተከታታይ የሚቀርበው ትረካ በቀጥታ እንዲደርሳችሁ ሰብስክራይብ አድርጉ። ለሌሎችም እንዲደርስ ሼር እና ላይክ እንድታደርጉ በትህትና እናሳስባለን። አዲስ ሕይወት ታሪክነህ ከመታሰሩ በፊት የቀበሌ ህብረት ሱቅ ሻጭነቱን በመልቀቅ በቀኑ መርሃ ግብር ገብቶ የ12ኛ ክፍል ትምህርቱን ለመማር አቅዶ ነበር። ግን እስር ቤት ውስጥ እንዳለ የመስከረም ወር ተገባዶ ትምህርት ቤት ተከፈተ። እያንዳንዷ ቀን ባለፈች ቁጥር በሰላም ቢፈታም የዚያን ዓመት እቅዱን ማሳካት የማይችል መሆኑ ሌላ ቁጭት ፈጥሮበት ነበር። ነገር ግን ተስፋ ሳይቆርጥ ከእስር እንደተፈታ እቅዱን ተግባራዊ ለማድረግ በፍጥነት እንቅስቃሴ ጀመረ። በዚህ መሰረት ለአንድ ቀን ብቻ ከቤቱ አድሮ በማግስቱ መስከረም 28 ቀን 1972 ዓ.ም በጠዋቱ ወደ ደብረ ማርቆስ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ሄደ። በረዳት ማጣት ምክንያት የህብረት ሱቅ ሻጭ ሰራተኛ ሆኖ በአነስተኛ ደሞዝ በመቀጠር እየሰራ ከስራው ጎን ለጎን ግን 11ኛ ክፍልን በማታው መርሃ ግብር ከአማኑኤል በየቀኑ እየተመላለሰ ተምሮ በጥሩ ውጤት ያለፈ መሆኑንና የ12ኛ ክፍልን ግን በቀኑ መርሃ ግብር ገብቶ ለመማር ከፍተኛ ፍላጎት እንዳለውና ማትሪክን ለማለፍም ከፍተኛ ጥረት እንደሚያደርግ ልብ በሚበላ ቋንቋ ማመልከቻ ጽፎ በወቅቱ የድብዛ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ለነበሩት የተከበሩ አቶ ድለሳው ዘውዴ አቀረበ። ዳይሬክተሩም ማመልከቻውን በጥሞና አንብበውና በጥረቱም ተመስጠው ወደ ቀኑ መርሃ ግብር ተዛውሮ እንዲመደብ ለምደባ ኮሚቴ መሩለትና ወደ ቤቱ ተመለሰ። ሰኞ ጠዋት ወደ ትምህርት ቤት ሄዶ የማስታወቂያ ሰሌዳውን ሲመለከት ግድግዳው ላይ ከተለጠፈው የ12ኛ ዲ ምድብ ክፍል ተማሪዎች ስም ዝርዝር ውስጥ ስሙን አገኘው። ይህን ባየ ጊዜ ከልቡ ተደሰተ። ይህን ታሪክ ባስታወሰ ቁጥርም ስለ መልካም ውሳኔያቸው አቶ ድለሳው ዘውዴን ዘወትር ሲያስታውሳቸው ይኖራል። በዚያው ዕለት ፈጥኖ ወደ አማኑኤል በመመለስ የህብረት ሱቁን እንዲረከቡትና መልቀቂያ እንዲሰጠው ለቀበሌው ሊቀመንበር ማመልከቻ ቀረበ። በማመልከቻው ላይም ከዚያ በኋላ ለማስረከብ ካልሆነ በስተቀር የህብረት ሱቁን በጭራሽ የማይከፍተው መሆኑን ጠንካራ አቋሙን ገልጾ ነበር። የቀበሌው ሊቀመንበርም ድሮውንም ታሪክነህን ለማየት ስለማይፈልግ እንዲለቅና ከዚያ በኋላም ስራ አጥ ሆኖ ሲንከራተት ለማየት ምኞቱ ስለነበር ማመልከቻውን ፈገግ እያለ ተቀብሎ አዲስ ሰራተኛ እስኪቀጠር ድረስ የህብረት ሱቁ ኃላፊ ዕቃም በዕቃ ገንዘብን በገንዘብ ቆጥሮ እንዲረከብ ትዕዛዝ ጻፈለት። ታሪክነህ በእንግልቱ ስለቆየ ትምህርቱ ላይ ውጤታማ አይሆንም ብሎም ያስብ ነበር። ከዚህ የተነሳ ሰውየው አሁንም እየተጎዳ ነው ብሎ ቢያስብም ለታሪክነህ ግን ነገሮች ሁሉ እየተመቻቹለት ሄዱ። ታሪክነህ በዕድሜ እንጂ በአስተሳሰቡ ልጅ ስላልነበረ የተረከበውን የንብረት እና የገንዘብ ኃላፊነት በከፍተኛ ጥንቃቄ ተወጥቶ እንደ ወጣት ለልዩ ልዩ መደለያዎችና ግላዊ ጥቅሞች ሳይንበረከክ በሕግ ከተፈቀደለት ውጭ ጥቅም ሳይፈልግ ዋሱንም ሆነ ቤተሰቦቹን በዕዳ ተጠያቂ ሳያደርግ ህብረት ሱቁም በቅንነትና በታማኝነት ሲያገለግል ቆይቶ ዕቃም በአይነትና በመጠን ጥሬ ገንዘብን ቆጥሮ እንዲረከብ ለታዘዘው ሰው አስረክቦ መልቀቂያውን ይዞ ተሰናበተ። በብልጡ ሊቀመንበር ኩዴታ የተካሄደበት የቀድሞው ሊቀመንበር ሳጥን ቢራ ቀርቦለት እየተዝናና በአብዛኛው የማይተገብረውን ቃል ለሰዎች ከመግባት ውጪ ሌላ ጥቅማጥቅም መቀበል የማያውቀው የህብረት ሱቅ ሻጭነትን ፈተናውን ካለፈ በኋላ ልጅ ነው በገንዘብ ኃላፊነት ውስጥ እንዴት እናስገባዋለን በሚል ሽፋን ሳጥን ቢራ ቀርቦለት ያንን እየጨለጠ የህብረት ሱቅ ሻጭነቱን ስራ የቡና ቤት ባለቤት ለነበሩት ለወይዘሮ ተውረግረግ ሴት ልጅ ለመስጠት ቃል ገብቶ እንደነበር፣ ነገር ግን ቃል በተገባላት
ሰው የልጅ አባት ሳይቀር በሌሎች ሀቀኛ የቀበሌ አመራሮች ትግል ሳይሳካለት መቅረቱን ታሪክነህ የሰማ ሁሉ ነገር ካለፈ በኋላ ስራው ላይ በነበረበት ጊዜ በሆነ አጋጣሚ ከተዋወቀው አንድ ሰው አፍ ነበር። ወደ ቀኑ መርሃ ግብር ተዛውሮ በ12ኛ ዲ ምድብ ክፍል ሲማር በዋለበት የመጀመሪያዋ ዕለት እንደገና እንደተፈጠረና አዲስ ሕይወት እንደጀመረ ያህል ከፍተኛ ደስታ ተሰማው። የሚወደውን ትምህርቱንም በአዲስ መንፈስ አዲስ ራዕይ ሰንቆ ሙሉ ትኩረቱን ትምህርቱ ላይ አድርጎ በከፍተኛ ደስታና በትጋት መከታተል ጀመረ። ብሔራዊ የመሰረተ ትምህርት ዘመቻ። ጊዜያዊ ወታደራዊ አስተዳደር ደርግ እድገት በህብረት ብሔራዊ ዘመቻን አውጆ የዩኒቨርሲቲ መምህራንና ተማሪዎችን፣ የሁለተኛ ደረጃ መምህራንና ተማሪዎችን ወደ ገጠሪቱ ኢትዮጵያ በማዝመት መሃይምነትን በማጥፋት ልማትና ስልጣኔን በኢትዮጵያ የአርሶ አደር መንደር ውስጥ ለማስረጽ ያቀደውን እጅግ ጠቃሚ አገራዊ ተግባር ለአንድ ጊዜ ብቻ ካካሄደ በኋላ በኢህአፓና በሌሎች ጸረ ደርግ የፖለቲካ ድርጅቶች በህቡ መደራጀት ምክንያት እድገት በህብረት ብሔራዊ ዘመቻን ከዘጋ ከ4 ዓመታት በኋላ ብሔራዊ የመሰረተ ትምህርት ዘመቻን በ1972 ዓ.ም አወጀ። ይህ አዋጅ 12ኛ ክፍልን ያጠናቀቀ ማንኛውም ወጣት ሁለተኛ ደረጃን ባጠናቀቀበት ዓመት ከሰኔ እስከ ህዳር ለ6 ወራት በቅርብ ባሉ ወረዳዎች ወደ ገጠር ዘምቶ ወገኑን ማንበብና መጻፍ ወይም መሰረታዊ ትምህርት ማስተማር ግዴታ መሆኑን የሚደነግግ ነበር። በዚህ መሰረት ታሪክነህ የመጀመሪያው ዙር ዘመቻ አካል በመሆን በ1972 ዓ.ም መጨረሻ ወደ ባሶ ሊበን ወረዳ ከዘመቱት 68 ዘማቾች መካከል አንዱ ሆነ። ከዘማቾች መካከል እሱና ሌሎች 8 ዘማቾች ማደሪያቸው በየጁቤ ከተማ ጎልማሶች ማሰልጠኛ ጣቢያ ወይም ጎማጣ ግቢ ውስጥ እንዲሆን ተደርጎ ታሪክነህና አበባው የገለው አቦ ቀበሌ እያስተማሩ አዳራቸው የጁቤ ከተማ ምድብ ጣቢያ ሆነ። ተከትለው የምትጓዝ የእውነት ጥላ። እነ ታሪክነህ መሰረተ ትምህርት ዘመቻ ላይ እንዳሉ አንድ አስገራሚ ክስተት ደግሞ በሚያስተምሩበት ጣቢያ ውስጥ ተፈጠረ። ይኸውም በመሰረተ ትምህርት ጣቢያው አካባቢ ይኖር የነበር በእድሜ ጠና ያለ ሰው በቅርብ በስምና በመልክ ታሪክነህ ጠንቅቆ የሚያውቀው በናፍጣ ኃይል የሚሰራ የእህል ወፍጮ፣ ብዙ ከብቶችና ብዙ በጎች የነበሩት አርሶ አደር የሌላ ሰው በግ ሰርቆ ቤቱ ወስዶ ካረዳት በኋላ ስጋዋን በመበለት ላይ እንዳለ የቀበሌው ሊቀመንበር ልጅ ታደለ ጥቆማ ደርሷቸው እጅ ከፍንጅ ይዘው በጥበቃ ጓዶችና በበርካታ የአካባቢው ነዋሪዎች አሳጅበው ጥሩምባ እያስነፉ ሃይ ጉሜ እያስባሉ የበጉን ስጋ በቆዳው ጠቅልለው አሸክመውት መሰረተ ትምህርት ጣቢያው ድረስ አመጡትና የሆነው ሁሉ ለነ ታሪክነህ አሳዩዋቸው። ልጅ ታደለም በነ ታሪክነህ ዘንድ ጀግንነታቸውን አስመሰከሩ። ከዛ በኋላ ሌባውን ወደ ቤታቸው ወሰዱት። እነ ታሪክነህ የበግ ሌባው መጨረሻ ምን እንደሆነ ሳያውቁ ቀናት ተቆጠሩ። አንድ ቀን ግን ሌባው ስላለበት ሁኔታ ታሪክነህ ሳይፈልግ መረጃ ሰተት ብሎ መጣለት። ከገበሬ ቀበሌ ማህበሩ ጥበቃ ጓዶች መካከል አንዱ መጣና ሰላምታ ከተለዋወጡ በኋላ ታሪክነህን እንዲህ አለው። ጋሼ ታሪክነህ ልጅ ታደለ የበግ ሌባውን ምን እንዳደረገው ሰምተሃል ሲል ጠየቀው። ታሪክነህም ኧረ በጭራሽ የሰማሁት ነገር የለም ሲል መለሰለት። ቤቱ ውስጥ እግሩን በሰንሰለት አስሮ 200 ብር አምጣና እለቅሃለሁ እያለ በመደራደር ላይ መሆኑን የሰውየው ቤተሰቦች እየተናገሩ ናቸው አለው። በዚህ ጊዜ ታሪክነህ በጣም ተገረመ። እንዴት እንዲህ አይነት ቅሌት ውስጥ ይገባሉ አለና ለጊዜው ምን ማድረግ እንዳለበት ግራ ተጋብቶ ዝም አለ። እኒያ በሰሩት ጀብዱ ያደነቃቸውና የካባቸው ሰውዬም ወርደው ተንኮታኩተው ትንሽ ሰው ሆነው ታዩት። ቀጥሎ በርካታ በጎችና ሌላም ከፍተኛ ሀብት ያለው ሰውዬ ደግሞ ስጋ ቢያምረውስ ከራሱ በጎች አንዷን አርዶ ለምን አይበላም? የሰው በግ ሰርቆ ለምን ይህን ያህል ውርደት ተከናነበ? ሊቀመንበሩ ደግሞ አንድ መንጋ ከብት ለብቻቸው በረኛ የሚያስጠብቁና በየቀኑ አንዳንድ እንስራ ወተት የሚያመርቱ ቅንጡ ባለጸጋ ሆነው እያለ 200
200 ብር ከበግ ሌባ ጉቦ ለመቀበል እንዴት ሕሊናቸው ፈቀደላቸው? አቤት የአንዳንድ ሰዎች ወራዳ ባህሪ አስገራሚ ነው። የሰው ነገር እጅግ ይገርማል በማለት ለሴኮንዶች ያህል ተደመመ። አንድ እሁድ ቀን የጁቤ ወረዳ ምክትል አስተዳዳሪ የመሰረተ ትምህርቱን መርሃ ግብር ሂደት ለመገምገም እና ለሌሎችም ጉዳዮች ወደ የገለው ቀበሌ መጡ። ልጅ ታደለ፣ እነ ታሪክነ፣ ጥበቃ ጓዶችና በአካባቢው በጊዜው የተገኙ አርሶ አደሮች እንዲሰበሰቡ ተደረገ። ቀጥሎ ምክትል አስተዳዳሪው ለተሰበሰቡት ሰዎች ስለመጡበት ጉዳይ አጭር መግለጫ ከሰጡ በኋላ ስለ መሰረተ ትምህርቱ የአፈጻጸም ሂደት መጀመሪያ የገበሬ ቀበሌ ማህበሩ ሊቀመንበር፣ ቀጥሎ ደንብና መመሪያ የሚያስከብሩት የጥበቃ ጓዶች አስተያየት እንዲሰጡ ተጠየቁና ያላቸውን ሀሳብ ገለጹ። በመጨረሻም ላይ እነ ታሪክነ ተጠየቁ። ታሪክነም እንዲህ በማለት ያለውን አስተያየት ተናገረ። የመሰረተ ትምህርት መርሃ ግብሩ በጥሩ ሁኔታ እየተካሄደ ነው። አብዛኛው አርሶ አደር እየተማረ ነው። የቀበሌው ሊቀመንበር ልጅ ታደለና የጥበቃ ጓዶችም ለፕሮግራሙ መሳካት ንቁ ተሳትፎ እያደረጉና በጥሩ ሁኔታ እየረዱን ናቸው። ነገር ግን አንድ ችግር ተከስቷል አለ። ምን ችግር ተከሰተ ሲሉ አዛውንቱ ምክትል አስተዳዳሪ ጠየቁ። ጌታዬ፣ አንድ ሰው በግ ሰርቆ አርዶ ሊበላ ሲል ልጅ ታደለ ሌባውን ለመያዝ ባደረጉት ክትትል እጅ ከፍንጅ ይዘው ስጋውን በቆዳው አሸክመው እዚህ ድረስ አመጡትና እኛም ጀግንነታቸውን አድንቀን አመስግነን ነበር። ነገር ግን በአሁኑ ጊዜ ሌባውን ቤታቸው ውስጥ አስረውት እንደሚገኝ ስንሰማ በጣም ቅር ብሎናል አለ። በዚህ ጊዜ አዛውንቱ የወረዳው ምክትል አስተዳዳሪ ልጅ ታደለ፣ ይህ የሚባለው ነገር እውነት ነው እንዴ ሲሉ በለሆሳስ ድምፅ ጠየቁ። አዎ ልክ ነው ጌታዬ አሉ ልጅ ታደለ። እኮ ለምን ሲሉ አስተዳዳሪው ጠየቁ። ሌሎች ተባባሪ ሌቦችም ሊኖሩ ይችላሉ ብዬ ስለገመትኩ ምርመራ እያደረግኩበት ነው አሉ ልጅ ታደለ። እንዴት? የምርመራ ስራ እኮ የፖሊስ ስራ ነው። ይህ ትክክል አይደለም። ጥበቃ ጓዶች በሉ ሂዱና ሰውየውን አምጡልኝ በማለት አዘዙ። ሌባው ከታሰረበት ሰንሰለት ተፈቶ በጥበቃ ጓዶች ታጅቦ መጣ። አስተዳዳሪውም በጥበቃ ጓዶች አሳጅበው ወደ ጁቤ ነዱት። በዚህ ምክንያት ልጅ ታደለ በታሪክነ ላይ ጥርስ ነከሱ። እነ ታሪክነ ዘንድ መሰረተ ትምህርት ስትማር የነበረችውን ሚስታቸውን ትምህርት እንድታቋርጥ አደረጉ። ሚስታቸው ለምን ትምህርት እንዳቋረጠች ታሪክነህ አንድ ቀን ቀስ ብሎ ልጅ ታደለን ጠየቃቸው። አንተ ዘንድ አትማርም፣ የጁቤ በበቅሎ እያመላለስኩ ነው የማስተምራት በማለት በቁጣ መለሱለት። ልጅ ታደለ ዋናው መማሯ ነው ብሎ ዝም አለ ታሪክነህ። በዚህ አጋጣሚ ታሪክነህ ስለ ደህንነቱ ስጋት አደረበት። ሰውየው ዲሞትፈር ጠመንጃ አላቸው። በዚያ ላይ ክፉ ካሰቡ በቀበሌው ያለውን ማንኛውንም ኃይል የማዘዝ ስልጣን ያላቸው መሆናቸውን ስለሚያውቅ የደህንነቱ ጉዳይ በጣም አሳሰበው። የእውነት ጥላ በሄደበት ሁሉ ተከትለው እየተጓዘች ብዙ ጊዜ ፈተና ገጥሞታል። ከነዚያ ፈተናዎችም አንዱ ይህ አጋጣሚ ነበር። ስለ እውነት በመጋፈጡ የጥበቃ ጓዶች ብቻ ያደንቁት ነበር። ጥበቃ ጓዶች ጋሼ ታሪክነህ አይዞ፣ ከጎን ነን፣ ራስህን ጠብቅ፣ ብቻህን አትጓዝ እያሉም ያበረታቱት ነበር። በዚህ ሁኔታ ውስጥ እንዳለ የበግ ሌባው ደግሞ በፍርድ ቤት የተወሰነበትን የ3 ወር እስራት ቅጣት ጨርሶ ወደ ቤቱ መጣ። ለታሪክነህ ሁለተኛ ጠላት መጣ ማለት ነው። የእውነት አምላክ ከክፉ አሳቢዎች አንተ ጠብቀኝ እያለ ራሱን በንቃት ለመጠበቅ ጥረቱን ቀጠለ። በመጨረሻም ምንም ጉዳት ሳይደርስበት 6 ወራት የዘመቻው ጊዜ ተጠናቀቀና አካባቢውን በሰላም ለቀቀ። በባሶ ሊበን ወረዳ ውስጥ በዋና ዘማችነትና በወዶ ዘማችነት ከተሰማሩ 68 ወጣቶች መካከል ለዩኒቨርሲቲ መግቢያ የሚያበቃ የማትሪክ ውጤት ካገኙት 10 የማይሞሉ ወጣቶች መካከል አንዱ ታሪክነህ መሆኑን የሚያበስረው ማትሪክ ያለፉትን ተማሪዎች ስም ዝርዝር እና የተመደቡበትን የዩኒቨርሲቲና ፋካልቲ በኢትዮጵያ ውስጥ አዲስ አበባና አስመራ ዩኒቨርሲቲ እና ጥቂት ኮሌጆች ብቻ ነበሩ የያዘው አዲስ ዘመን ጋዜጣ ዘመቻ ጣቢያቸው ድረስ ተላከ።
ታሪክነህም በአዲስ አበባ ዩኒቨርሲቲ ሶሻል ሳይንስ ፋካልቲ መመደቡን ከጋዜጣው መረጃ አገኘ። እዚያ ደረጃ ላይ ለመድረስ ያንን ሁሉ ውጣ ውረድ፣ ያንን ሁሉ ጠመዝማዛ መንገድ ተጉዞ ትልቅ እድል በማግኘቱ ደስታው ወሰን የለሽ ሆነ። ደስታንም በጥንቃቄ ካልያዙት ይጎዳል እንደሚባለው ውጤቱን በሰማ ዕለት የተሰማውን ከፍተኛ የደስታ ስሜት ለመግለጽ ምሽት ላይ እሱና ጓደኞቹ ያደረጉት ከልክ ያለፈ የመዝናናት እንቅስቃሴ አደገኛ የነበር ቢሆንም ይህ ነው የሚባል ችግር ሳይገጥማቸው ያችን ዕለት በሰላም አለፏት። ከዚያም በተመደበበት ፋካልቲ ተመዘገበና ትምህርቱን ይከታተል ጀመረ። በወቅቱ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበሩት ዶክተር ዱሪ መሐመድ የመጀመሪያ ዓመት ተማሪዎችን ሰብስበው መመሪያ ወይም ኦሪየንቴሽን በሰጡበት ጊዜ ወደ ዩኒቨርሲቲ የገቡት ተማሪዎች ከአጠቃላይ ተፈታኝ ተማሪዎች መካከል 3% ብቻ እንደነበሩ ሲገልጹ ታሪክነህ ያንን እንደ መርፌ ቀዳዳ የጠበበ ዕድል በማግኘቱ እጅግ ተገረመ። ምክንያቱም ከ9ኛ እስከ 12ኛ ክፍል የሁለተኛ ደረጃ ትምህርቱን የተከታተለበት ሂደት በልዩ ልዩ ውጣ ውረድና መሰናክሎች የተከበበ ስለነበር ማትሪክን ለማለፍ የሚያበቃ ዝግጅት ለማድረግ በቂ ጊዜ ለማግኘት አልታደለም ነበር። የተከበራችሁ አድማጭ ተመልካቾቻችን የዛሬው ዝግጅታችን እዚህ ላይ አበቃ። በቀጣዩ ዝግጅታችን እስክንገናኝ ድረስ ደህና ሰንብቱ።